ይህ ቪዲዮ እንግዲህ ባለፈው ቃል በገባውላችሁ መሰረት የፓንዳ ማርክ ፓርት 2 ቱር ነው። በዚህ ሴክሽን ላይ እንደምታዩታቸው እንግዲህ የተለያዩ አይነት የቫዞች አሉ። የተለያየ ቀለም አላቸው፣ የተለያየ ከለር፣ የተለያየ አይነት ስታይል፣ እንዲሁም ደግሞ ቤቶቻችን ላይ ያሉ የማስዋቢያ እቃዎች ቶሎ ቶሎ መቀየር እንችላለን ከዚህ ስቶር ማለት ነው። ምክንያቱም ዋጋቸው በጣም አፎርደብል ስለሆነ። ሌላው ከዚህ ስቶር ከምወደው አይሎች ደግሞ አንደኛው ይሄ ነው። ያቸው እስቲ በጣም ነው የሚያምሩት። ከለራቸው በቢጫ፣ በቀይ፣ በጎልደን፣ በማርብል ብቻ ነው እንጃ በጣም በምትፈልጉት ሁኔታ በተለይ ነገር ካለ ይሄኛው በጣም ምርጫ የሌለው ቦታ ነው። መታችሁ እንድትጎበኙት ጋብዛችኋለሁ። ደግሞ የምታዩቸው የተለያዩ የፉድ ኮንቴነሮች እንዲሁም ደግሞ ኦርጋናይዘሮች ለፍሪጅ እንዲሁም ደግሞ ለተለያየ ለኪችን ለሚሆኑ ኦርጋናይዘሮች በጣም ደስ የሚሉና እንዲሁም ደግሞ ለየት ያሉ እቃዎች ናቸው ከሌላ ካየዋቸው ስቶሮች ማለት ነው። እና በጣም ደስ የሚሉ እቃዎች አሏቸው። ዋጋቸውም ደግሞ ቅድም እንዳልኳችሁ በዚህ ስቶር አብዛኛው የሚገኙት እቃዎች ዋጋቸው ፌር ነው። መታችሁ ቼክ አድርጓቸው። ኢቨን ከዶላር ስቶር የሚያንስ ነው ዋጋቸው እዚህ መታችሁ ብታያቸው ማለት ነው። እዚህ ጋር የምታዩቸው ደግሞ በቀደም ያሳያችሁ ከፕላስቲክ የተሰሩ ኮንቴነሮችና ኦርጋናይዘሮች ናቸው። እዚህ ጋር ደግሞ በብርጭቆ የተሰሩ የተለያዩ ኦርጋናይዘሮች ናቸው። ለፍሪጅ ይሆናሉ፣ ለፓንትሪ፣ ለተለያዩ ነገሮች ቤታችንን ኦርጋናይዝ ለማድረግ ስትፈልጉ ከዚህ የተለያዩ እቃዎችን ማግኘት ትችላላችሁ። ከለራቸው እንደተለመደው የዚህ ቤት ደስ የሚለኝ ነገር ቀደም እንዳልኳችሁ የከለር ምርጫ አላቸው። ጎልደን የምትወዱ ሰዎች በተለይ እዚህ ቦታችሁ ይሄ ነው። በፒንክ፣ በብሉ፣ በተለያየ አይነት ከለር የተለያዩ አይነት ኦርጋናይዘሮችን ማግኘት ትችላላችሁ። ከግላስ የተሰሩ ናቸው። ክዳኖቻቸው ደግሞ ከተለያየ ማቴሪያል ነው የተሰራው። ከፕላስቲክ አለ፣ ከስቴንለስ ስቲል አለ፣ እንዲሁም ደግሞ ከእንጨት ፕሮዳክቶች የተሰሩ ናቸው። ስለዚህ በምርጫችሁ ማግኘት ትችላላችሁ። እዚህ ጋር ደግሞ የምታያቸው ለጁስ፣ ለውሃ፣ ለተለያየ መጠጦች የሚሆኑ ጆጎች አሉ። በተለይ ደግሞ እዚህ ጋር መናገር የምፈልገው አብዛኛው ኬኔዲያን ስቶር ስሄድ የማገኘው ነገር ጆግ ስፈልግ ክዳን የላቸውም፣ ወይ ቢያምሩም ወይ ክዳን የላቸውም፣ ወይ ደግሞ ስታይላቸው የተለያየ ምርጫ የለውም። እዚህ ግን በጣም ብዙ አይነት የተለያየ ምርጫ አላቸው ጆጎቹ። በዛ ላይ ደግሞ ክዳን አላቸው። ስለዚህ ያ ነገር ደስ ይላል ከዚህ ስቶር። ቀጣይ ደግሞ አሁን ቀጣይ በሚመጣው ቪዲዮ የተለያየ የቲ ኮፊ ማቅረቢያ እንዲሁም ደግሞ
የተለያዩ ሲኒዎች እንዲሁም ደግሞ ቲፖት በጣም ብዙ አይነት የተለያየ አላቸው። በተለይ ደግሞ እዚህ ሀገር አብዛኛው ካፕ ስንገዛ የቲም ሆነ የኮፊ ካፕ ስንገዛ ሶሰር የላቸውም። እዚህ ግን ሁሉም ማለት ይቻላል ሶሰር አላቸው። ከዛ በተጨማሪ ደግሞ የተለያየ አይነት ምርጫ አላቸው። ከለር፣ ቅርጽ፣ ሳይዝ የተለያየ አይነት አለ እናንተ እንደምትፈልጓቸው ማለት ነው። እዚህ ደግሞ ሌላ ፔርሙስ የፔርሙስ ላይክ ለፈሳሽም እንዲሁም ደግሞ ለምግብ የፔርሙስ ስቶሬጆች አሏቸው። መታችኋቸው ትወዱታላችሁ ብዬ አስባለሁ። ግን ያላገኘሁት ነገር እዚህ ምንድነው እንደ ኢትዮጵያ አይነት ውስጡ አይነት የሆነ ፔርሙስ እንደዛ አላገኘሁም። ግን በውስጡ በዚህ ሀገር በተለመደው ስቴንለስ ስቲል ነው የሚባለው በሱ ብዙ አይነት ምርጫ ነው ያላቸው። የተለያየ ከለር፣ ሳይዝ እንዲሁም ደግሞ የተለያየ አይነት ቅርጽ ያላቸው ፔርሙሶች አሉ። እዚህ ደግሞ የምታዩቸው ስቴንለስ ስቲል የሆኑ ቦሎች አሉ። በተለይ ለዶሮ ማጠቢያ ሰፋ ሰፋ ያለ ለምትፈልጉ ሰዎች በጣም ተለቅ ያለ ሳይዝ ስላላቸው መታችሁ ቼክ አድርጓቸው። ከለራቸው በጎልደንም አለ ያው በሲልቨርም አለ። እንደ ምርጫችሁ መግዛት ትችላላችሁ ማለት ነው። ደስ የሚለው ነገር ምንድነው የስቴንለስ ስቲሉ ተለቅ ያለ ሳይዝ አለላችሁ። እዚህ ጋር ደግሞ የምታዩት እንግዲህ የስዕል የምትወዱ ሰዎች የስዕል በአይነት በምርጫ ነው ያላችሁ። እዚህ ጋር የምታያቸው ደግሞ የተለያየ የአይስ ኮንቴነር አላቸው፣ የአይስ ፓኬት አላቸው። እዚህ ጋር በተለያየ ሳይዝ አላቸው። ወደ ውስጥም ደግሞ ሌላ ሳይዛቸው አነስ የሚሉ እንዲሁም ደግሞ ጎልደን የሆኑ አይስ ፓኬቶች አሏቸው። እዚህ ጋር ደግሞ የተለያየ ድግስና ፕሮግራም ስትፈልጉ ምግባቸው ሳይቀዘቅዝ ዲስፕሌይ ማድረጊያ የሆኑ ናቸው። በጣም ነው የሚያምሩት። ስቴንለስ ስቲል ናቸው። በጣም ነው የሚያምሩት። ይሄ እንደተለመደ ሌላ ኬኔዲያን ስቶሮች የምናገኛቸው የጽዳት እቃዎች ናቸው። ግን ምርጫ በጣም ብዙ ነው ያላችሁ። ስፔሻሊ ዲስ ዴይስ ትሬንድ የሆኑ ማጽጃ እቃዎች፣ ብሩሾች ምናምን ከፈለጋችሁ እዚህ ብዙ አይነት ነው ያላችሁ። ይሄንንም ቦታ ቼክ አድርጉት፣ ትወዱታላችሁ ብዬ አስባለሁ። እዚህ ጋር ደግሞ የምታያቸው የተለያዩ ኦርጋናይዘሮች ናቸው። ለክሎዜት በተለይ በጣም ደስ የሚሉ የተለያየ አይነት የሆኑ ኦርጋናይዘሮች አሏቸው። አብዛኛው እነዚህ እቃዎች ኦንላይን አማዞን ላይ ወይም ሌላ ስቶር ላይ ስናገኘው ዋጋቸው ይወደዳል። ፕላስ ደግሞ ሺፒንጉ ደግሞ ሲደመር ዋጋው ይጨምራል ማለት ነው። እዚህ ግን ረከስ የሚሉ ናቸው። በ4 ብር በ7 ብር ምናምን አለና የምትፈልጉትን መምረጥ ትችላላችሁ። ይህ ሴክሽን ደግሞ የተለያየ ምሳቃ መያዣ ለፒክኒክ የሚሆኑ የተለያዩ አይነት ስቶሬጆችን ይዟል። ዋጋቸውም እንዲሁም ደግሞ ከለራቸው በጣም የሚያማምሩ ናቸውና ብዙ አይነት ምርጫ አላችሁ። ህይወት እንደምታዩት ዋጋውም ደግሞ ጥሩ ዋጋ ነው ያላቸው። አቅርቤ ለማሳየት ሞክሬያለሁ በተቻለኝ መጠን።
በዚህ ሴክሽን ደግሞ የምታዩቸው የተለያዩ የህፃናት መቀመጫዎች በተለያየ አይነት ከለር፣ በፒንክ፣ በብሉ፣ በግሬ እንዲሁም ደግሞ በተለያየ አይነት ቅርጽና ከለር ደግሞ እዚህ ጋር የምታዩቸው የህፃናት ምንጣፎች ዋጋቸው በጣም ከሌላ ስቶር ከኬኔዲያን ስቶር በተለይ በጣም ርካሽ ናቸው። መታችሁ ቼክ አርጓቸው። ይሄ ደግሞ ያው ለቤት ምንጣፍ የምትፈልጉ ሰዎች የተለያየ አማራጭ አላቸው። እንዲሁም ደግሞ ለኪችን ሆነ ለሻወር ቤት በተለያየ ብቻ ለተለያየ የሚሆኑ ሼልፎች አሏቸው። ዋጋቸው በጣም ርካሽ ነው። እዚህ መታችሁ ያቸው ባለ 3 ባለ 2 ባለ 4 የተለያዩ ሼልፎች እዚህ ይገኛሉ። ዋጋቸው ፌር ነው። እዚህ ጋር ደግሞ ለኛ ለሀበሻ ሰዎች ለቡና ማፍያ መቀመጫዎች በጣም ያማምሩ ትንንሽ መቀመጫዎች አሉ። ወደዚህ ደግሞ አሁን ቀጣይ የምናየው የጂም እቃዎች አሉ። የህፃናት የሳይክል መጫወቻዎች ይገኛሉ። ቀጣይ ደግሞ የቁም መስታወት ቅድም እንደገለጽኩላችሁ እናያለን። እንዳልኳችሁ አሁን ቀጣይ እናያለን እና በጣም ዋጋቸው ፌር ነው። ቅርጻቸው በጣም ነው የሚያምረው። ከለራቸውም ደግሞ እንዲሁ በጣም ስፔሻሊ ከለርፉል የምትወዱ ሰዎች ይሄ ቤት በቃ አማራጭ የሌለው ቦታ ነው። ይሄኛው ደግሞ የምታዩት የተለያዩ ተለቅ ያሉ የቤት እቃዎች ላይ ማለት እንደ ዳይኒንግ ቴብል፣ ሶፋ፣ ኮፊ ቴብል ብቻ በጣም ብዙ አይነት። እንዲሁም ደግሞ ደስ የሚለው ነገር ምንድነው ከሌላ ስቶር በጣም ይለያል ከለራቸው። አብዛኛው እዚህ ሀገር እንደምታውቁት እንግዲህ እቃዎቻቸው ተመሳሳይ ነው፣ የአብዛኛው ቤት እቃ ማለት ነው። ይሄ ደግሞ እዚህ ጋር ማሳያችሁ የተለያዩ አይነት ድሬሲንጎች በጣም ነው የሚያምሩት። አንደኛው ይሄኛው ሁላ ዋጋው 20 ብር ነው ምናምን ነውና በጣም ርካሽ ነው ዋጋቸው። መታችሁ ቼክ አርጋቸው እንዴት እንደሚያምሩ። በተለይ ሲምፕል ነገር ለምትወዱ ሰዎች እዚህ በጣም ደስ የሚል ምርጫ ነው ያላቸው። ሌላ ደግሞ እዚህ ጋር ዋጋቸውን አብዛኛውን እቃዎች እስከ ፕራይሱ ለማስገባት ሞክሬያለሁ። አፕሮክሲሜትሊ አትሊስት አውቃችሁ እንድትሄዱ ማለት ነው። እቃዎቹን ደግሞ በተቻለ መጠን አብዛኛውን ለማስገባት ሞክሬያለሁ። በተለይ የድሬሲንግ ቴብሎቹና የዳይኒንግ ቴብሎቹ በጣም ደስ የሚሉ እቃዎች ናቸውና አብዛኛውን በቪዲዮ ላይ ለማካተት ሞክሬያለሁ። እንደምትወዷቸው እንግዲህ ተስፋ አደርጋለሁ።
እዚህ ጋር እንግዲህ የምታያቸው እቃዎች የሻወር ቤት እቃዎች ናቸው። አብዛኛዎቹ የሻወር ቤት አክሰሰሪ እንዲሁም ደግሞ ኦርጋናይዘሮች ናቸው። በጣም ነው የሚያምሩት። ከለር ምርጫ አላቸው። ቤታችሁን ኦርጋናይዝ ለማድረግ በተለይ ደግሞ ስታስቡ ይሄንን ቤት መጀመሪያ ብታዩት በጣም ትርፋማ ትሆናላችሁ ብዬ ነው የማስበው። ኢቭን አይሉ እኔ በጣም ረጅም ነው። እንደዚህ አይነት ረጅም አይል ያለበት ካናዳ ውስጥ ያለ ስቶር እኔ አላቅም በበኩሌ። እናንተ የምታውቁት ካለ ከዚህ የሚበልጥ ወይም ደግሞ ጥሩ ጥሩ ቦታዎች ካላቸው ኮሜንት ላይ አስቀምጡልን። ይሄኛውን ስቶር ግን በጣም ነው የወደድኩት፣ ለዋጋውም እንዲሁም ደግሞ ለምርጫ። እዚህ ጋር ደግሞ የምታያቸው የተለያዩ የፓርቲ እቃዎች ነው ያሏቸው። የተለያዩ ባሉኖች በተለያየ ሌተር። ብዙ ጊዜ አንዱን ሌተር ካገኘን ሌላውን አናገኘም፣ አንዱን ቁጥር አግኝተን ሌላኛውን አናገኘም እና ኦንላይን ኦርደር የምናደርገው አይደለ። ስለዚህ ያ ደግሞ ለሺፒንግ ኤክስትራ ኮስት ነው። እዚህ ጋር ግን መታችሁ በቀላሉ ፒክ ማድረግ ትችላላችሁ። አብዛኛው እንደምታዩት ቪዲዮ ላይ አብዛኛው ሌተሮችና ፊደሎች በተለያየ ከለር ይገኛሉ። በጣም ነው የሚያማምሩት። እዚህ ጋር ደግሞ የምታዩቸው የሻማ ማስቀመጫዎች እንዴት እኔ እንጃ በእውነት እንዴት እንደምገልጸው አላውቅም። በጣም ነው የሚያምሩት። በቃ አብዛኛው የዚህ ቤት እቃ በቃ አብዛኛው የሚያምር ነው። በቃ የሚያምር ነው። በተለያየ ከለር ነው ያለው፣ የተለያየ ምርጫ ነው ያለው። ሌላ ደግሞ እዚህ የገረመኝ ነገር የዕጣን ማጨሻ ብዙ ጊዜ ኦንላይን ምናምን ነው የምናገኘው አይደለም። የዕጣን ማጨሻ በተለያየ ወደ ቪዲዮ ወደ በኋላ ላይ ታዩታላችሁና የተለያየ አይነት ምርጫ ነው ያላቸው። የሻማ እንዲሁም የተለመደ ነው አይደለ? ብዙ ምርጫ አለ። ከዚህ የሚበልጥ ባላገኘም ሌላ ቦታ ማለት ነው። የዕጣን ማጨሻ ሁላ የተለያየ አይነት ምርጫ ነው ያላችሁ እና ዋጋው ደግሞ በጣም ርካሽ ነው። ላይክ 5 ብር 3 ብር እዚህ ጋር ያው እንደምታዩቸው አሁን እዚህ ጋር ዋጋቸው እነዚህ 5 ብር 3 ብር። ስለዚህ ያላችሁ የዕጣን ማጨሻ ካልተመቻችሁ ራሱ እዚህ ጋር እየመጣችሁ በቅናሽ ዋጋ መቀያየር ትችላላችሁ ማለት ነው። እዚህ ጋር ደግሞ ለቤት ውስጥ ማሳመሪያ የተለያዩ ቦታዎችን ላይክ ኮፊ፣ ዋይፋይ ምናምን ብቻ እንደዚህ አይነት ነገር የሚያስደስታችሁ የተለያዩ አይነት ሲምቦሎች አሉ እዚህ። እንዲሁም ደግሞ የባይብልና ስፒሪቹዋል ነገር የሚያስደስታችሁን ሰዎች እዚህ ጋር አሉ። ስለዚህ መታችሁ ቼክ አድርጓቸው፣ ተወዷቸዋላችሁ ብዬ አስባለሁ። የዛሬውን ቪዲዮ እንግዲህ በዚህ አጠቃላይ ያለው ደህና ሆኑ።